በአማራ ክልል ጦርነቱ ከተጀመረ ጀምሮ እድሜያቸው ከ8 ዓመት እስከ 65 ዓመት ዕድሜ የሚደርስ 2697 ሴቶች ተደፍረዋል ሲል ቢቢሲ በምርመራ ዘገባው አስታውቋል። ከሐምሌ 18 ቀን 2015 ዓ.ም እስከ ግንቦት 2017 ዓ.ም ላለፉት 22 ወራት አጣራሁት ባለው የምርመራ ሪፖርት 43% የሚሆኑት ከ18 ዓመት በታች እንደሆነ የቢቢሲ ዘገባ ያሳያል። ቢቢሲ በምርመራው ዘገባው እንዳሰፈረው በርካታዎቹ ለስነ ልቦና አካላዊ ጥቃት ሰለባ ሆነው ችግር ደርሶባቸዋል ብለዋል። የቢቢሲን ዘገባ እንደሚከተለው አጠናክረናል። የ1 ዓመቷ እናት የፋኖ ታጣቂዎች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? ነገሮች ወዲያውም ብዙም ሳይቆዩ ተካረሩ። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ወታደሮቹ በአጸያፊ ቃላት እንደሰደቧት ትናገራለች። ከዚያም ሕፃኗ ማለቀስ ስትጀምር በመሳሪያቸው እንዳስፈራሯት ታስታውሳለች። እናት ከዚያም አንደኛ ወታደር በሌሎች ወታደር እርዳታ በእህቷ ልጅ ፊት እንደደፈራት ትናገራለች። እንዳይጎዱኝ ተማጸንኳቸው፣ ታቦታትን እየጠራው ለመንኳቸው፣ ግን ልባቸው አራራልኝም ብላለች። እናት ብቻዋን አይደለችም። እናት የአማራን ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ወስቃይ ጥቃት ደርሶባቸዋል ተብሎ ከሚታመኑ በሺዎች የሚቆጠሩ ሴቶች ውስጥ አንዷ ናት። ለዘገባው ስማቸው አብዛኛው መቀየሩን በቢቢሲ የምርመራ ሪፖርት ተካቷል። ምንም እንኳ እውነተኛውን ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን የአስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝተዋል። የአማራ ክልል ግጭት መንግስት 2 ዓመታት በነበረው ደም አፋሳሽ የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር እንደነበረ ቢቢሲ በዘገባው አስፍሯል። በቢቢሲ ዘገባ እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምህሮ መሰረት በተክሊል ማግባት እቅድ ነበራት። ከዚያች ቀን በፊት ወንድ አላውቅም ነበር ብላለች። የወሲብ ግንኙነት ማለት ነው። አበላሽተውኝ ሄዱ፣ ቢገድሉኝ ይሻል ነበር ሲል በዘገባው አስፍረዋል። የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ሌላዋ ሰለባ ነች። ስትደፈር የመድፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራ ነበር። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ጉንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነ ታምናለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ። ምሽት አካባቢ ከስራ ወደ ቤት ስትመለስ ትዕግስት ቀን ላይ የጎነተላትን ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯት ተናግራለች። ቤተሰቦች ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ ያገኙኝ ስትል ታስታውሳለች። ትዕግስት አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየው። ጥቃቱ ከተፈጸመባት ጊዜ አንስቶ ትዕግስት በሰዎችና በውጭው ዓለም ፍርሃት ተሸብባ ከቤቷ መውጣት እንደማትችል ትናገራለች። ፍርሃት ስላደረብኝ ስራውንም ተውኩት። ወታደሮችን ሳይ በጣም እፈራለሁ። ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላ ትዕግስት የምታውቀው ህይወት እንዴት እንደተመሰቃቀለ ስትገልጽ ከእጮኛዋ ጋር መለያየቷንና ምን እንደተፈጠረ ምክንያቷን እንዳልነገረችው ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህ ጊዜ በኋላ ትዕግስት በተደጋጋሚ ራሷን ለማጥፋት አስባ እንደነበር ሳትደብቅ፣ ነገር ግን ለቤተሰቦቿ ራሷን ለማጥፋት በድጋሚ እንደማትሞክር ቃል መግባቷን ተናግራለች። በሌላው የቢቢሲ ዘገባ ሴት ሆኖ መፈጠር ያስጠላል ያለች አንድን አቅርቧል። በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃ ሰብስቤያለሁ ብለዋል ቢቢሲ። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ
2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ለዚህ ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ነው ይላሉ። ለምለም እንደ HIV አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባትን ያስገድዶ መደፈር ጥቃት ሪፖርት ካላደረጉትና የሕክምና እርዳታ ካላገኙ ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 8 ቀን 2017 ዓ.ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሚን ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናገራለች። የሚፈልጉትን መረጃ ባለመስጠቷ አንደኛ ወታደር ከዛተባት በኋላ እንደደፈራት ተናግራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብሎ አስፈራራኝ ትላለች ለምለም። 1 ወር ብሎ አለቀስኩ። ምግብ አይረበኝም። ስራዬ ማለቀስ ብቻ ሆነ። ቆሜ ለመሄድም ተቸገርኩ። ህመምተኛ ሆንኩ። ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋንም ተናግራለች። ሴት ሆኖ መፈጠር ያስጠላል። ወንድ በሆን ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ህይወቴን ያበላሹትም ነበር ስትል ለምለም የደረሰባት ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ስሜት ታብራራለች። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃት በከፍተኛ ሁኔታ መጨመራቸውን ተናግረዋል። እያለቀሱ በፍርሃት የተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማለት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎቹ አመልክተዋል። ይህም በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ ነው ብለዋል። ለዚህ ዘገባ ሰላም እያልን የምንጠራት የ18 ዓመት ወጣት ይህ ክፍተት ለሁለተኛ ጊዜ ለጥቃት ሰለባ ያደረጋት ተጎጂ ናት። ሰላም እንደሌሎች ወጣቶች ራሷንና ቤተሰቦቿን ለማስተዳደር እንጀራ ፍለጋ ነበር ወደ ከተማ ሄደችው። የኮሌጅ ትምህርት ብትማርም በሰሜን ወሎ በሚገኝ አንድ ከተማ የቀን ስራ ፍለጋ በወጣችበት ሰኔ 2017 ዓ.ም ስራ እንቅጠርሽ ብለው ወሰዷት 2 ሲቪል ወንዶች በቡድን ተደፍራለች። ከቤት እንኳን አትወጣም የሚሉት ሐኪሟ መረጋጋት የላትም፣ የሚረዳት ሰውም የለም ሲሉ የደረሰባትን ጉዳት ይናገራሉ። ይህም ሰላም ምንም ያህል የአእምሮ ቁስለት እንደደረሰባትና ብቸኝነት ውስጥ እንዳለች አጉልቶ ያሳያል። ምንም እንኳን ሰላም ጥቃቱን ለፖሊስ ሪፖርት ብታደርግም ከወራት በኋላ ቢሆን ተጠርጣሪዎች አልተያዙም፣ ፋይሉም ምንም መረጃ እንዳለ አይታወቅም ብላለች። ቢቢሲ በርካታ የዓይን እማኞችን ምስክርነት በዚህ ዘገባው አስፍሯል። መከታተል ይቻላል። ከዚህ ቀደም ኤምኤስ እንደዘገበው የአማራ ክልል የምሁራን መማክርት ባወጣው ዘገባ ከ5000 በላይ ሴቶች ባለፉት 2 ዓመታት መደፈራቸውን መግለጹ በዘገባችን መጥቀሳችን ይታወሳል። ቅንጅት ተሳትፎ በማግለል የእናት ፓርቲን እንቅስቃሴ መገደብ አይቻልም ሲል እናት ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ በመቃወም ዛሬ ባወጣው መግለጫ አስታውቋል። የመግለጫውን ይዘት በተመለከተ ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ፕሬዚዳንት መስመር ላይ አግኝቻቸዋለሁ። ምንድነው ቦርዱ በእናንተ ላይ ያሳለፈው? በተለይ ትብብሩ ለመስጠት እንቅስቃሴ ማድረግ ከጀመራችሁ በኋላ የገጠማችሁ ፈተና እንደሆነ እየተገለጸ ነው። ዶክተር ሰይፈ ስላሴ አመሰግናለሁ። ወንድም አገኝ ምንድነው ያጋጠመን ነገር? ያው ቅንጅት ህግ መሰረት ነው ፎርም የሚደረገው። የምርጫ ቦርድ መስፈርቶችን አነጋገርናቸው ማለት ነው። በጣም ብዙ ምልልስ አድርገን ነው የቅንጅት መስከረም 10 2018 ዓ.ም እየተፈራረም ነው። ያ መጽደቅ ነበረበት፣ በኢትዮጵያ ብሔራዊ ምርጫ ቦርድ መጽደቅ ነበረበት እና በእውነት ለመናገር ይህንን የማጽደቅ ስራ አሁን ባለበት አይነት ሁኔታ ከሳምንት 10 ቀንና 15 ቀን ማክሲመም 15 ቀን የበለጠ መውሰድ የለበትም። ይህንን ካስገባን በኋላ ኢሚዲየትሊ መስከረም 10 ስብሰባችን ካደረግን በኋላ መስከረም 12 ነበር የቅንጅቱ ሰነዶች በሙሉ የአምስቱንም ፓርቲዎች አንድ ያሰባስበን ለብሔራዊ ምርጫ ቦርድ ግብ ያደረግነው ማለት ቅዳሜ ያደረገ ስብሰባችን ሰኞ ነበር ያስገባነው። እየዘገየብን መጣ። እውቅና ምስክር ወረቀት ግኝቱ እየዘገየብን ሲመጣ ብሔራዊ ምርጫ ቦርድ ጋር በጣም በስልክ በአካል በተለያዩ ሮች ለመመላለስ ጥረት አደረግን። ከብዙ ደጅ ጥናት በኋላ ምርጫ ቦርድ ሰብሳቢዋን አገኘናቸው።
ዛሬ ነገ እየተባለ ማለት ነው እሳቸውን አገኘናቸው። እሳቸውን አግኝተን ኦልሞስት ጉዳዩ እንዳለቀ የራሳቸውን መምሪያ የሚመለከተው መምሪያ ሰዎች አስጠርተው ጉዳዩ እንዳለቀ ነገሩ እና በጥቂት ቀናት ውስጥ ተጠናቅቆ ይሰጣቸዋል የሚል ተስፋ ሰጥተውን አመራሮቻችን ተለያዩ። ሳምንት ጠበቅን። ምንም ማለት መልስ አልነበረም። ሁለተኛ ሳምንት እየተጠናቀቀ በነበረበት ሁኔታ እኛ ተሰብስበን የቅንጅቱ አመራሮች ማለት ነው ይሄ ጉዳይ በዝምታ የሚታይ ነገር አይደለም ብለን እንትናልና ለብሔራዊ ምርጫ ቦርድ በኦፊሻሊ ደብዳቤ ለመጻፍ እየተናገርን ባለንበት ይሄ ደብዳቤ ባለፈው አርብ ደረሰን። ስብሰባ ላይ ቁጭ ብለን ማለት ነው እና ደብዳቤው የሚለው ምንድነው 4-5 ፖለቲካ ፓርቲዎች ቅንጅት ለመመስረት ማመልከቻ ያስገባ ነው እና የተፈራረው ነው። 4ቱም ፖለቲካ ፓርቲዎች ቅንጅቱን መመስረት ትችላላችሁ ወይ ደግሞ መሰረታላችሁ ብሎ ሲል እናት ፓርቲ ግን ያቀረበው ቃለ ጉባኤ የተሟላ ስላልሆነ የቅንጅቱ አባል ሊሆን እንደማይችል ነበር በምርጫ ቦርድ የገለጸልን። ለዛ ነው ዛሬ ያወጣነው መግለጫ እያወጣ ነው። ቦርዱ ጋር ያለን ነገር ዛሬ የተፈጠረ አይደለም፣ በቅንጅት የተፈጠረ ነገር አይደለም። ኦልሞስት ላለፉት 13 እና 14 ወራት ከመስከረም ወር 2017 ዓ.ም ጀምሮ ከቦርዱ የእናት ፓርቲን ጉዳይ በተለየ አይነት መልኩ እየተከታተለው እንደሆነ እናያለን እና ፓርቲውን ለማፈስ የተንቀሳቀሱ ሰዎች አሉ። እነኚህን ፓርቲውን ለማፈስ በተንቀሳቀሱ ሰዎች ላይ ፓርቲው ብሔራዊ ስራ አስፈጻሚና የፓርቲው ላዕላይ ምክር ቤት ውሳኔ ያስተላለፈ። ይህን ውሳኔ አልቀበለውም ማለት ብሔራዊ ምርጫ ቦርድ 8 አባላት ናቸው ይህንን ጥያቄ እያሰሱ ያሉት። ፓርቲው እንደሚታወቀው ቢያንስ ባንወስድ አሁን ያለውን የአባላት ቁጥር እንኳ ባንወስድ ፓርቲው 10,000 አባላት ፊርማ አሰባስበው 500 በላይ አባላት ተሰብስበው ጠቅላላ ጉባኤ አድርገው ፎርም ያደረጉት ፓርቲ ነው። ለእኛ ጠቅላላ መደበኛ ጠቅላላ ጉባኤያችን በምናደርግበት ጊዜ በዚህ አይነት በኩል ባያደርገው የነበረው እና 8 ሰዎች እዛ ጋር ተሰባስበው አንጃ ፈጥረው ፓርቲውን ለማፈስ በሚንቀሳቀሱበት ጊዜ ይህን ያክል 14 ወራት ያክል የምርጫ ቦርድ ቀጥተኛ እገዛ ተደርጎበት ነው ይህ ሲካሄድ የነበረው እና በዚህ ላይ ነው ቦርዱ ምናልባት እነዚህ 8 ሰዎች የእናት ፓርቲ አባል የነበሩ በዲሲፕሊን ግድፈት ከፓርቲው የተሰናበቱ አቤቱታን ተቀብሎ ነው። በመተዳደሪያ ደንባችሁ መሰረት ቦርዱ ባስቀመጠው ሕግ መሰረት ይህንን ማሟላት አትችሉም፣ ቃለ ጉባኤ አልተሟላም ያለው ምክንያት አሳማኝ አይመስልም እና በ8 አባላት ተቃውሞ ብቻ ነው እናንተን ከዚህ ከ5 የትብብር አባላት ማድረግ አትችሉም፣ ቃለ ጉባኤ የተሟላ አይደለም የሚለው 8 አባላት ባቀረቡት ተቃውሞ ያንን በደብዳቤ ላይ ገለጸልን እና ያንስ ያቀረቡት ተቃውሞ ደግሞ ቢያንስ ተቃውሞ አቅርበዋል ተብሎ ከተባለ በህጋዊ አሰራር መሰረት ያ የቀረበ የተባለው ተቃውሞ ለእኛ በደብዳቤ በግባጭ ሊደርሰን ይገባ ነበረ። ይህንን ደብዳቤ ብሔራዊ ምርጫ ቦርድ ለእኛ በሚጽፍበት ጊዜ ኦኬ ይሄም ደብዳቤ አለ ብሎ ለእኛ ማሳወቅ ነበረበት። ይሄንን ደብዳቤ ብሔራዊ ምርጫ ቦርድ ራሱ ፈጥሮት ነው ወይስ በትክክል እነኚህ 8 ሰዎች ተቃውሞ አቅርበው ነው? ተቃውሞ እስካቀረቡ ያቀረቡት ተቃውሞ ምንድን ነው የሚለውን ነገር ሁሉ ባላወቅንበት በቀረበው ተቃውሞ መሰረት ኢንፋክት ምንድን ያደረገው ብሔራዊ ምርጫ ቦርድ ይሄንን መልስ ለኛ በሚሰጡበት ጊዜ ለቅንጅቱ ደብዳቤ በሚሰጡበት ጊዜ ለ5 ፓርቲዎች ደብዳቤ በሚሰጡበት ጊዜ ግልባጭ ለእከሌ ብሎ በስም እዛ ጋር አድርጎ ነው ያደረገው። እከሌ በዚህ ጉዳይ በቅንጅቱ መስረታ ጉዳይ ላይ እጃቸው የለበትም፣ አያገባቸው። ፓርቲው የማያውቀውን ነገር ነው እዚህ ጋር ብሔራዊ ምርጫ ቦርድ በአጋፋሪነት እየሰራ ምናልባት የህግ መሰረት አለው ብሔራዊ ምርጫ ቦርድ ይህንን ለማድረግ የለውም። ስለዚህ ምናልባት ይሄ ትብብር ለኢትዮጵያ 5ቱ ፓርቲዎች ጥምረት የብልጽግና ፓርቲ ስጋት ላይ እንደጣለው ይሰማል። በተለያየ መንገድ ከህዝባዊ ቁጣው ንቅናቄው ምናልባት ህዝባዊ እምቢተኝነት ይወለዳል፣ ይህንን በማስተባበር ቀዳሚ ሊሆኑ ይችላሉ የሚል ስጋት ፍርሃት እንዳለ ከደህንነት መዋቅር ሁሉ የደረሰው መረጃ ያሳያልና እናት ፓርቲ በዚህ ውስጥ አስኳል ነው፣ ኢህአፓና መኢአድ አሉና ያንን በማስተጓጎል አዲሱን እንቅስቃሴ ችግር ውስጥ ለመክተት ነው የሚሉ ወገኖች አሉ። ምናልባት በህግም ህዝብ እንዲያውቀው የምትፈልጉት ነገር ካለ እግረ መንገዱን መልእክት ማስተላለፍ ይቻላል። ቅንጅቱን ለመመስረት አስኳሉ እናት ፓርቲ ነው። በትክክል ሁላችንም 5 የፖለቲካ ፓርቲዎች አቻ ፖለቲካ ፓርቲዎች ይሄ ቅንጅት እንዲመሰረት ከመጀመሪያው ጀምሮ በትብብር እንድንሰራ እናት ፓርቲ ነው በደብዳቤ እነኚህ ፖለቲካ ፓርቲዎች ደብዳቤ ጽፎ አሰባስቧቸው ወደ አንድ ያመጣቸው። ብሔራዊ ምርጫ ቦርድ መንግስትም ደግሞ ይህንን ጉዳይ ያውቀዋል፣ መንግስትም ያውቀዋል፣ ብልጽግና ፓርቲም ያውቀዋል። እናት ፓርቲ እዚህ ውስጥ ሜን ፕሌየር እንደሆነ ሜን ፕሌየር የሆነውን እዚህ ጋር ከመታውና እንትን ካደረግ የሆነ ነገር አደርጋለሁ የሚል እሳቤ ይዞ ነው እየሰራ ያለው። ይህንን በማድረግ የሚሰናከል ነገር የሚቆም ነገር የለም። በህግና በህግ ውስጥ ነው የምንሰራው፣ በዛ ማዕቀፍ ውስጥ ነው የምንንቀሳቀሰው። ያንን ደግሞ ለማስከበር ደግሞ ቅንጣት ያክል ወደኋላ አንልም። በትክክል ነው ያስቀመጥከው። በቃ እዚህ ጋር 5 ፖለቲካ ፓርቲዎች እናት ፓርቲ ያለበት 5 ፖለቲካ ፓርቲዎች የሚያደርጉት እንቅስቃሴ ለስርዓቱ ትልቅ አደጋ እንዳለው በሚገባ ጠንቅቆ ያውቀዋል። ስለዚህ የተለያዩ ሰንካላ ምክንያቶችን በማቅረብ ኢንፋክት ምክንያቶች አሉ፣ ሪል የሆኑ ምክንያቶች አሉ፣ የመሰሉ ነገሮችን በማቅረብ እናት ፓርቲ ከዛ ውስጥ ሊያስወጣ ከቻለ በሱ እሳቤ በመንግስት
በመንግስት እሳቤ በብሔራዊ ምርጫ ቦርድ እሳቤ ብለው ቅንጅቱን ያዳክመዋል። ቅንጅቱ አይዳከምም። በትብብር እንደሆነ እንቀጥላለን። 5 ፓርቲዎች እንቀጥላለን። በጣም ጥሩ። እንግዲህ ይህንን ህዝብ እንዲያውቁ እናደርጋለን። የኢትዮጵያ ብሔራዊ ምርጫ ቦርድም ምላሽ የሚሰጠን ከሆነ ሙከራ እናደርጋለን። ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ፕሬዚዳንት፣ በዚህ ጉዳይ ቀርበው ለሰጡት አስተያየት በኤምኤስ ተመልካች ስም ከልብ አመሰግናለሁ። በአርሲ ዞን በተለያዩ ወረዳዎች ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ላይ የተፈጸመውን ዘግናኝ ጭፍጨፋ በማውገዝና በመቃወም ሲጠይቅ የነበረው ዲያቆን ዮሴፍ ፍስሐ በመንግስት የጸጥታ ኃይሎች ታፍኖ መሰወሩን እማኞች ለኢኤምኤስ አረጋግጠዋል። ባለፈው ሳምንት መጨረሻ ላይ ከሚሰራበት ቦታ ተይዞ መወሰዱን የገለጹት እማኞች እስካሁን የት እንዳለ አለማወቃቸውን ገልጸዋል። እማኞቹ እንዳሉት በአርሲ በክርስቲያኖች ላይ የተፈጸመውን ሰቆቃ አጣርቻለሁ ያለውን የኢትዮጵያ ሃይማኖት ተቋሙ ክፉኛ መተቸቱን የተቋሙን ኃላፊ ቀሲስ ታጋይን እንዳበሳጨና ለእስሩ የሱ እጅ እንዳለበት እየተናገሩ ነው። የቤተክርስቲያን አባቶች በአርሲው ጭፍጨፋ ዝምታን በመመረጣቸው ለገዳዮቹ የልብ እንደሰጠ አማኞች እየመሰከሩ ነው። ኢትዮጵያ ሃይማኖት ጉባኤ ባወጣው ሪፖርት ቁጣቸውን የገለጹ የእምነቱ ተከታዮች ቤተክርስቲያኗ ከኢትዮጵያ ሃይማኖት ተቋማት